يا خاطب الحور الحسان وطالبا ليصالهن بجنة الحيوان. الحمد لله حمدا يرضيه، والصلاة والسلام على من اجتمعت المحاسن فيه، وبعد. السلام عليكم ورحمة الله وبركاته. يا الله سبحانه وتعالى وليوች የሱ ወዳጆች የሱ ቅርብ ታዛዦች የሚል ፕሮግራም ነው ኢንሻአላህ የሚኖረን። እንግዲህ የአላህ ስብሓነሁ ወተዓላ ወልዮች ከወንዶችም ከሴቶችም የአላህ ስብሓነሁ ወተዓላ ወዳጆች እውነተኛ አላህን ስብሓነሁ ወተዓላ ልባቸው ውስጥ ያደረጉ ሁሌ አላህን የሚያስታውሱ ትላልቅ የአላህ ጀለ ወዐላ ወዳጆች አሉ። ኢብኑል ጀውዚ ረሒመሁላሁ ተዓላ ሲፈቱ ሰፍዋ የሚል ኪታብ አላቸው። ሲፈቱ ሰፍዋ የአላህ ምርጦች እነሱን ያወደሱባቸው እነሱን ያወሱባቸው ኪታብ አላቸው ማለት ነው። ኢንሻአላህ አላህ ሱብሓነሁ ወተዓላ ከፈቀደ በቻልነው ልክ ከዛ ኪታብ ላይ የተወሰዱ ታሪካቸው የተነሳ የአላህ ምርጦች የአላህ ወዳጆች ሲባል ስማቸው የተጠቀሱ ታላላቅ እንስቶችን እንደየቅደም ተከተሉ ኢንሻአላህ በዚህ ፕሮግራም ላይ የምናቀርብ ይሆናል ማለት ነው። ለዛሬ ግን የአላህ ሱብሓነሁ ወተዓላ ወዳጆች የአላህ ወልዮች እነማን ናቸው የሚለውን ነው የምናነሳው ማለት ነው። አላህ ሱብሓነሁ ወተዓላ ሱረቱ ዩኑስ ላይ ከ62ኛው አያ እስከ 64ኛው ላይ የአላህ ወልዮች ማን ናቸው፣ ምንድነው መገለጫቸው የሚለውን አላህ ጀለ ወዐላ ግልጽ በሆነ ቋንቋ አስቀምጧል። አላህ ምን አለ? አላ ኢነ አውሊያ አላህ ላ ኸውፉን ዐለይሂም ወላ ሁም የሕዘኑን። ንቁ፣ አስተውሉ፣ የአላህ ስብሓነሁ ወተዓላ ወዳጆች በእነሱ ላይ ፍርሃትም የለባቸውም ስጋትም ጭንቀትም የለባቸውም ይላል። አለዚነ አመኑ ወካኑ የተቁን። እነማን ናቸው ከተባለ እነዚያ አምነው አላህን የሚጠነቀቁ የሆኑ ለሁሙል ቡሽራ ፊል ሐያቲ ዱንያ ወፊል አኺራ። በዱንያ ህይወትም በአኺራ ህይወትም ለነሱ ብስራት አላቸው። ላ ተብዲለ ሊከሊማቲላህ፣ የአላህን ስብሓነሁ ወተዓላን ቃላቶች የአላህን ውሳኔዎች መለወጥ የሚባል ነገር መቀየር የሚባል ነገር የለም። የአላህ ውሳኔ የማይቀየር ነው። ዛሊከ ሁወል ፈውዙል ዐዚም። አላህ ለነሱ ፍርሃት እንዳይኖርባቸው ብስራት እንዲኖራቸው ጭንቀት እንዳይኖርባቸው ወስኗልና ይህንን ያገኛሉ፣ የሚለወጥ አይደለም። ይህ ደግሞ ታላቅ ድል ነው ብሎ አላህ ሱብሓነሁ ወተዓላ ገልጾታል። ኢብኑ ከሲር ረሒመሁላሁ ተዓላ ይህንን የቁርአን አያ ሲያብራሩ ምን ይላሉ? ዩኽቢሩ ተዓላ አነ አውሊያአሁ ሁሙ ለዚነ አመኑ ወካኑ የተቁን። አላህ ሱብሓነሁ ወተዓላ የእሱ ወዳጆች ማለት አምነው እሱን የሚፈሩ እሱን የሚጠነቀቁ እንደሆነ እየነገረን ነው። ከማ ፈሰረሁም ረቡሁም፣ ጌታቸው አላህ ሱብሓነሁ ወተዓላ ማን እንደሆኑ ራሱ ገልጾልናል። ምናሉ አስከትለው ፈኩሉ መን ካነ ተቅየን ካነ ሊላሂ ወልየን አሉ። ማንኛውም አላህን ጀለ ወዐላን የሚጠነቀቅ እሱን የሚፈራ ጥንቁቅ የአላህ ባሪያ የአላህ ወዳጅ ነው። ላ ኸውፉን ዐለይሂም ወላ ሁም የሕዘኑን። ላ ኸውፉን ዐለይሂም ማለት ፊማ የስተቅቢሉን፣ ወደፊት ምን ይገጥመናል ብለው የማይጨነቁ ጭንቀት የማይነካቸው ፍርሃት የማይመጣባቸው ነው። ወላ ሁም የሕዘኑን ዐላ ማ ወራአሁም ፊ ዱንያ፣ ዱንያ ላይ ጥለውት ለሄዱት ነገር ደግሞ የሚያሳስባቸው ነገር የሌለባቸው ናቸው። ፍርሃትም ትካዜም ጭንቀትም የሌለባቸው ናቸው ይላሉ። አብዱላህ ብኑ መስዑድ እና አብዱላህ ብኑ አባስ እንዲሁም ሌሎችም ታላላቅ የሰለፍ ሊቃውንቶች እንዲህ ይላሉ። አውሊያኡላህ የአላህ ስብሓነሁ ወተዓላ ቅርብ ወዳጆች ማለት አለዚነ ኢዛ ሩኡ ዙኪረላህ፣ የታዩ ጊዜ አላህ የሚታወስባቸው ሰዎች እነሱን አይተው አላህን የሚያስታውሱ አላህን የሚፈሩባቸው ሰዎች ማለት እነሱ ናቸው የአላህ ወዳጆች ማለት ይላሉ። ከአቡ ሁረይራ ረዲየላሁ አንሁ ጠንካራ በሚባል ሰነድ እንደተዘገበው ነቢዩ ሰለላሁ ዐለይሂ ወሰለም ስለ አላህ ወዳጆች እንዲህ ይላሉ።
ኢነ ሚን ዒባዲላሂ ዒባደን የግቢጡሁሙል አንቢያኡ ወሹሃዳ አሉ። ከአላህ ባሮች መካከል ነቢያቶች እንዲሁም ሰማዕታቶች የሚቀኑባቸው በተሰጣቸው ደረጃ የሚቀኑባቸው ምን ነው እኛም እንደነሱ በሆን ብለው የሚመኙላቸው የአላህ ውድ ባሮች አሉ ይላሉ። ቂለ መን ሁም ያ ረሱለላህ፣ እነኚህ እነማን ናቸው እንዲህ የላቀን ደረጃ የሚያገኙት? ለዓለና ኑሒቡሁም፣ እንወዳቸው ዘንድ እስቲ ንገሩን እነማን ናቸው ብለው ሶሓቦች ሲጠይቁ ቃል ነቢዩ ዓለይሂ ሰላቱ ወሰላም ምን ይላሉ? ሁም ቀውሙን ተሓቡ ፊላህ ሚን ገይሪ አምዋልን ወላ አንሳብ። እነሱ ማለት ለአላህ ብለው በአላህ መንገድ ላይ ተገናኝተው የተዋደዱ ናቸው። ያለ ገንዘብ ያለ ዝምድና እንዲሁ ተገናኝተው በአላህ መንገድ ላይ ለአላህ ብለው የተፋቀሩ የተዋደዱ ናቸው። ውጁሁሁም ኑሩን ዓላ መናቢረ ሚን ኑር አሉ። የቅያማ ዕለት ፊቶቻቸው ብርሃን ነው። ከብርሃን በሆኑ ታላላቅ መድረኮችም መናቢሮችም ላይ ይሆናሉ። ላ የኻፉነ ኢዛ ኻፈ ናስ፣ ሰዎች በፈሩበት በተጨነቁበት ሰዓት እነሱ ፍርሃት የለባቸውም። ወላ የሕዘኑነ ኢዛ ሐዚነ ናስ፣ ሰዎች የተከዙ የተጨነቁ ጊዜ እነሱ ጭንቀት የሚባል ነገር አይነካቸውም አሉ ነቢዩ ሰለላሁ ዐለይሂ ወሰለም። ይህንን ከገለጹ በኋላ የአላህን ጀለ ወዐላን ንግግር አነበቡ። አላ ኢነ አውልያ አላህ ላ ኸውፉን ዐለይህም ወላ ሁም የሕዘኑን። አላህ ስብሓነሁ ወተዓላ የእሱ ወዳጆች ማለት በእነሱ ላይ ፍርሃት የሌለባቸው እንዲሁም ትካዜም ጭንቅ የሌለባቸው ናቸው ብሎ አላህ ጀለ ወዐላ እንደገለጻቸው ነቢዩም ሰለላሁ ዐለይሂ ወሰለም ያንን ከተናገሩ በኋላ ይህንን የቁርአን አያ አስከትለው አነበቡ ማለት ነው። እንግዲህ የአላህ ስብሓነሁ ወተዓላ ወዳጆች ምን ይላሉ? ኢብኑል ጀውዚ ረሒመሁላሁ ተዓላ ሲፈቱ ሰፍዋ በተባለው ኪታባቸው ላይ ሁሙል መቅሱዱነ ሚነል ከውን ይላሉ። እንደው ይህ ፍጥረተ ዓለም ካሉት ነገሮች ሁሉ አላህ ስብሓነሁ ወተዓላ የሚጠብቃቸው የሚንከባከባቸው እያንዳንዱን ነገሩን ጸጋዎቹን ሁሉ ሲያደርግ ዓላማው የሚያደርገው እነሱን ነው ይላል። እነሱን ለማስደሰት እነሱን ለመጠበቅ የሚደረግ ነገር ነው። ፍጥረተ ዓለሙ ሁሉ የተገኘው ለነሱ ነው ይላሉ። ምን ማለት ነው ይሄ? አላህ ስብሓነሁ ወተዓላ በቁርአን እንደነገረን ሰው የተገኘው ሰው የተፈጠረው ጅንም የተፈጠረው አላህን በብቸኝነት ለማምለክ ነው ተብሏል። ስለዚህ አላህ ስብሓነሁ ወተዓላን በብቸኝነት የሚያመልኩ ለሱ በጣም ቅርብ የሆኑ የአላህ ጀለ ወዐላ ወዳጆች ደግሞ ያው ፍጥረተ ዓለሙ የተገኘው ለነሱ ነው ሲባል እነሱ አላህ ስብሓነሁ ወተዓላን ስለሚያመልኩ አላህን ለማምለክ ነው የተፈጠረው ከሚለው ጋር የሚዛመድ የሚሄድ የሆነ ንግግር ነው ማለት ነው ያላቸው። እንግዲህ አላህ ወልዮች አላህ ጀለ ወዐላ ዘንድ በጣም የተከበሩ የተላቁ መሆናቸውን ካየን ደረጃ አላቸው ወይ? ማንነታቸውን አውቀናል። ግን ሁሉም ወጥ ናቸው ወይ? አንዱ የበለጠ የአላህ ቅርብ አንዱ ደግሞ ዝቅ ያለ የሚባል ነገር አለው ወይ ከተባለ ነዓም፣ አልዊላየቱ ሙተፋዊተቱን ቢሐሰቢ ኢማን ልዓብዲ ወተቅዋ። የአላህ ስብሓነሁ ወተዓላ ወዳጅነት ከአላህ ጋር ያለን ቅርበት በእምነታችንና ለሱ ባለን ጥንቃቄ በተቅዋችን ልክ ሊያው ደረጃው የተለያየ ይሆናል ማለት ነው። ግን ሁሉም ሙእሚን አላህን በፈራበትና በተጠነቀቀበት መጠን ልክ በዛው ልክ የአላህ ዊላያ የእሱ ወዳጅነትና የእሱ ቅርበት አለው። ግን ያው ይሄ ቅርበት እንደ ኢማን እንደ መልካም ስራችን በመልካም ስራ ላይ እንዳለን መሽቀዳደም ልባችን ላይ በሰረጸው የአላህ ስብሓነሁ ወተዓላ ፍርሃትና የእሱ ታላቅነት መጠን ልክ ደረጃው የተለያየ ይሆናል። ዑለማዎች ለሶስት ይከፍሉታል። ደረጀቱ ዛሊሚ ሊነፍሲሂ አላህ ጀለ ወዐላ በተለያዩ ቦታዎች ላይ እንደገለጸው ማለት ነው። ሁሉም የአላህ ወልዮች ሆነው ሳለ ነገር ግን አንዳንዶች በኢማናቸው ድክመት በተቅዋቸው ትንሽነት የተነሳ ራሳቸውን የሚበድሉ አሉ። ሙእሚኖች ናቸው ግን ወንጀል ይሰራሉ። እነኚህ ሰዎች በወንጀላቸው ልክ ቅጣት እንዳላቸው ሁሉ በመልካም ተግባራቸውና በኢማናቸው መጠን ልክ ደግሞ የአላህ ወዳጅነት የእሱ ውዴታ የእሱ ቅርበትም አላቸው ይባላል ማለት ነው። እነኚህ ዝቅተኞቹ ደረጆች ናቸው።
ከነሱ ደግሞ ትንሽ ከፍ የሚሉት አልሙቅተሲዱን ይባላሉ። ሙቅተሲዱን መካከለኞች ማለት ነው። የአላህን ትእዛዛቶች የሚፈጽሙ ወንጀሎችን የሚጠነቀቁ ናቸው። ነገር ግን ሱና የሆኑ ተግባራቶችን በመፈጸም ላይ ያን ያክል ብርቶችና ጠንካሮች አይደሉም። ይሄ ከመጀመሪያዎቹ ራሳቸውን ከበደሉት አንጻር ሲታይ ከፍ ያሉ ቢሆኑም ነገር ግን ከቀጣይ ከሚመጡት አንጻር ሲታይ ደግሞ መካከለኞች ናቸው ይባላል። ሶስተኞቹ ደግሞ አሳቢቁ ቢልኸይራት በመልካም ነገር ላይ ቀዳሚዎች፣ ግንባር ቀደም ተሰላፊዎች የሚባሉ አሉ። ወሁወ አለዚ የእቲ ቢነዋፊል መዐል ፈራኢድ ግዴታዎችን በአግባቡ ከመፈጸም በተጨማሪ ክልከላዎችን በመራቅና ከመጠንቀቅ በተጨማሪ በመልካም ተግባራቶች በሱና ተግባራቶች ላይ የሚበረቱ ናቸው። አላህ ስብሓነሁ ወተዓላ ሐዲስ አልቁድሲ ላይ እንደገለጸው ማለት ነው፣ ወላ የዛሉ ዓብዲ የተቀረቡ ኢለየ ቢነዋፊል ሐታ ኡሒበ ሱና የሆኑ ተግባራቶችን አንድ ባሪያ ወደ እኔ እነኛን ተግባራቶች እየፈጸመ አይቃረብም ውጤቱ የምወደው ቢሆን እንጂ ብሎ አላህ ጀለ ወዐላ ገልጿል። ትልቅ ላቅ ያለ ደረጃን ይይዛሉ ማለት ነው። አዎ መንፈሳዊ ወይም ልባዊ ዒባዳዎች ላይ የቀልብ ዒባዳዎች ላይ በጣም ትኩረት የሚያደርጉ ናቸው። ፈሃዛ ፊ ደረጃት ልዊላየቲ አልዓሊያ እንዲህ አይነቶቹ ሰዎች ከፍ ባለውና በላቀው የዊላያ ደረጃ ላይ የሚገኙ ናቸው ማለት ነው። ዊላያ የሚባለው ወይም ደግሞ ወልይነት የሚባለው ነገር በሆኑ ሰዎች ላይ ብቻ የተገደበ ነው ወይ? ሀሊል ዊላየቱ ሐክሩን ዐላ አሐድ በሆነ ግለሰብ በሆነ ማህበረሰብ ላይ ብቻ የተገደበ ነው? ለዊላያስ ወልይ ለመሆን የተለየ መገለጫና ከሰዎች የተለየ ማዕረግስ ነገር አለው? አልዊላየቱ ለይሰት ሐክረን ዐላ አሐድ በሆኑ ሰዎች ላይ የተገደበ አይደለም። ወለይሰት ዓላመተን ሙመይዘተን ሊጠበቀትን ሙዐየነትን ሚነናስ ከሰዎች መካከል የተወሰኑ ሰዎችን የሚለይ የሆነ የእርከን ወይም ደግሞ የደረጃ አይነት አይደለም። በውርስ የሚገኝ ወይም ደግሞ በተለያዩ ማዕረጎች የሚገኝ አይደለም። ይህ ዊላያ የሚባለው ነገር መለኮታዊ የሆነ ደረጃ ነው። መነሻው ከልብ ነው የሚጀምረው። መሐበተን ወተዕዚመን ሊላሂ ዐዘ ወጀል አላህን ስብሓነሁ ወተዓላን ከልብ መውደድ እሱን ማላቅና ማክበር ነው። ከዛ በኋላ ደግሞ ተጨባጭ በሆነ ተግባራዊ ነገር የሚገለጽ በዛ የሚተረጎም ነገር ነው። በዚህ አጋጣሚ ሰውየው ታዲያ የአላህን ስብሓነሁ ወተዓላን ውዴታ ያገኛል። የእሱን ወዳጅነትና ቅርበትን የሚያገኝ ይሆናል ማለት ነው። በመልካም ስራና በኢማን የሚገኝ እንጂ የሆኑ ሰዎች ጋር የሆኑ ማህበረሰቦች ጋር ብቻ ያጠረ የሆነ ነገር አይደለም ማለት ነው። እና አንድ ሰው ወልይ ሆነ ማለት የአላህ ወዳጅ ሆነ ማለት ሐራም እንዲሰራ ይፈቀድለታል? ዋጅባቶችንስ እንዲተው እንዲፈቀድለት ያደርጋል? ወልይ ስለሆነ አልዊላየቱ ላ ቱቢሑ ሊሳሒቢሃ ፊዕለል ሙሐረማት ወላ ተርከል ዋጅባት ግዴታ የሆኑ ተግባራቶችን እንዲተው ሐራም የሆኑ ነገሮችን ደግሞ እንዲፈጽም የሚፈቅድለት አይደለም ዊላያ ማለት። ይህንን ማድረግ በራሱ ለአላህ ጀለ ወዐላ ያለው ወልይነት ጎዶሎነቱን የሚያሳይ አላ ነቅሲ ኢማኒ ኢማኑ ጎዶሎነቱን የሚያሳይ የሆነ ነገር ነው። የአላህ ወልይ ተባለ ማለት እሱ ጋር ሄደን ስጠን፣ አድርግልን፣ ልጅ ስጠን፣ እንዲህ አድርግልን እያለን ለአላህ የሚጠየቅን ነገር ለሱ ሄደን እንድንጠይቅ ይፈቅድልናል ማለት አይደለም። አዎ የአላህ ስብሓነሁ ወተዓላ ወልዮች የአላህ ወዳጆች እነሱን ማክበር ማላቅ ተገቢ ቢሆንም ነገር ግን ከነሱ ጋር ሄዶ የአላህን ጥያቄ ለነሱ ማቅረብ ይህ ከአላህ ጋር የሚያጣላ ከአላህ ጋር ያለን ዊላያ ላይ ችግር የሚፈጥር ከባድ አደጋ ነው ማለት ነው። እንግዲህ የአላህ ስብሓነሁ ወተዓላ ወልዮች የእሱ ወዳጆች ልባቸው አላህን ስብሓነሁ ወተዓላን በማውሳት የሚበራ ሰዎች እነሱን ሲያዩቸው የአላህን ታላቅነት የአላህን ብቸኝነት የሚያወሱ
አላህን በማምለክና በመገዛት የሚገኘውን ደረጃ እነሱን በማየት ሰዎች የሚያወሱ አላህን የሚያወሱባቸው ታላላቅ የአላህ ፍጥረቶች ናቸው ማለት ነው። ታዲያ ይሄ በወንዶች ላይ ብቻ የተገደበ አይደለም። በርካታ ሴቶች የአላህ ጀለ ወዐላ ወልዮች አሉ። አላህ ሱብሓነሁ ወተዓላ ስማቸው እስከ ዛሬ ድረስ በታሪክ እንዲወሳ ያደረገላቸው ድብቅ ቦታ ላይ ገብተው ለብቻቸው ተቀምጠው አላህን የሚያወሱ የነበሩ በዛ የሚያለቅሱ ልባቸው አላህን ሱብሓነሁ ወተዓላን በማውሳት የተሞላ እጅግ በጣም የላቁ ደረጃቸው ከፍ ያለላቸው ታላላቅ ሰዎችን ይህንን ምድር የረገጡ እንስቶችን በዚህ ፕሮግራም ላይ ኢንሻአላህ የምናወሳ ይሆናል ማለት ነው። አላህ ሱብሓነሁ ወተዓላ በተናገርነው በሰማነው የምንጠቀም ያደርገን። ሀዛ ወላሁ አዕለም። ወሰላሙ ዓለይኩም ወረሕመቱላሂ ወበረካቱ።